አቮካዶ ዘይት ነው። መጀመሪያ አቮካዶ እንቆራርጠዋለን። እንደዚህ ያደረጋችሁ አውጡ። የበሰለ አቮካዶ ቢሆን ቆንጆ ነው። ያወጣጣት ነው። ለፀጉርም ለምግብም ይሆናል። እንደዚህ አድርጌ አዘጋጅቻለሁ። አሁን ልፈጫለሁ። አሁን ልትፈጭ ኑር ያደረገች ነው። ፈጫ አቮካዶ የፈጨሁት አቮካዶ እንደዚህ አድርጌ ኦቨን ውስጥ ላስገባዋለሁ። ይሁት ሲበስል ጥቁር ይላል። ጥቁር ሲል አጣለሁ። እንዴት እንደበሰለ በጣም ጠቁሯል። አሁን በነጭ ጨርቅ ልጭመቀው። በነጠላ ማድረግ ትችላላችሁ። እንደዚህ አድርጌ በጨርቅ አስቀምጫለሁ። ዘይቱን አሳያችሁ። ይህ እንዴት ዘይት እንደሆነ አሁን ጨምቄ ላሳያችሁ። ይህ ሲጨምቀው ወይኔ ዘይቱ ጉልበት ያስፈልጋል። ጥብቅ ጨምቄው እንደዚህ ወጥቷል። በጣም ትንሽ ነው። ተጨምቆ የወጣው ይሄ ነው። አጥልሌ ላሳያችሁ። ቆሻሻ ወጣች ትንሽ። እቺ ለፀጉሬ ነው የምትሆነው። ለምግቡም ይሆናል። ግን ለፀጉሬ ነው የሰራሁት። ይሁት የወጣው አቮካዶ ዘይት እንደዚህ ነው የምሰራው። ብትፈልጉ ምግብ ካለ ኮሜንት ላይ ጻፉኝ። ኮፒ ሼር ላይ ካለ ከፈለጋችሁ ፎሎ አድርጉ። ባይ ባይ።